ብዙ ትሬደሮች የገበያውን አቅጣጫ ወይም ኦርደር ፍሎ ሳይገነዘቡ በዘፈቀደ በመግባታቸው ሎስ ይበዛባቸዋል። ዛሬ በወርቅ ላይ ትልልቅ ተቋማት ትዕዛዛቸውን፣ ፍሰታቸውንና እንዴት እንደሚቀይሩ ዋጋውን ወደ ዞኑ ተመልሶ ሲመጣ ሜቲጌሽን በመጠቀም ትክክለኛውን ኢንትሪ እንዴት መጠቀም እንደምንችል አሳያችኋለሁ። ለቻናላችን አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ጀምሩት። አሁን ሰብስክራይብ አድርጉና በቀጥታ ወደ ቪዲዮ እንዳለ ዛሬ ማሳያችሁ ኦርደር ፍሎ ሽፍትን እንዴት በትክክለኛው መንገድ እንረዳዋለንና ፍሰቱን ተከትለን ኢንትሪ ልናገኝ እንችላለን የሚለውን ነገር አሳያችኋለሁ። ኦርደር ፍሎ ሽፍት ምንድን ነው? ቀላል በሆነ አገላለጽ ኦርደር ፍሎ ማለት በገበያ ውስጥ የገንዘብ ኦርደር ፍሰት በአጠቃላይ ወደ የት አቅጣጫ እየተንቀሳቀሰ እንደሆነ ማሳያ ነው። እንደ ኢንትሪ መጠቀም የምንችለውና ከሎስ መውጣት የምንችለው የሚለውን ነገር አሳያችኋለሁ። አሁን ባለበት ደረጃ ኦርደር ፍሎ አይዴንቲፋይ ስናደርግ መጀመሪያ ማርኬት ስትራክቸሩ ምን እንደሆነ አይዴንቲፋይ ማድረግ አለብን። እዚህ በኋላ አሁን ጎልድ ላይ እንደምታዩት ማርኬት ስትራክቸሩ ኤክስትሪምሊ ቤሪሽ ነው። ኤክስትሪምሊ ቤሪሽ ነው። ይኸው እንደምታዩት ይህንን ኤሪያ ፍሊፕ አረገልን። ይህንን ኤሪያ ፍሊፕ ሲያደርገው ኦርደር ፍሎ የምንለው የትኛው? ኦርደር ፍሎ የምንለው ከላይ በኩል ያለው ይሄኛው ኤሪያ ኦርደር ፍሎ ይሆንልናል ማለት ነው። ይህንን ኤሪያ አንሜቲጌት ኦርደር ፍሎ ነው ማለት ነው። አሁን ይህኛው ማርኬቱ መጥቶ ይህንን ኤሪያ ሜቲጌት ያደርገዋል ብለን ነው ከንሲደር የምናደርገው። አሁን እዚህ ጋር እንደምታዩት ምን አለ? አንሜቲጌት የሆነ ኦርደር ፍሎ አለ ማለት ነው። ኦርደር ፍሎ አለ። አሁንም ከዚህ በኋላ እንመጣና ማርኬቱ ይህንን ኤሪያ መጥቶ ሜቲጌት አላደርጉም። ከዚህ በኋላ ደግሞ የትኛው አይዴንቲፋይ የምናደርገው? ከዚህ ከታች እንመጣና አሁንም እዚህ ጋር መጣና ማርኬት ኮንሶልዴት ሲያደርግ ቆይቶ ምን ሰጠን? ከላይ በኩል ኦርደር ፍሎ አለ። እንግዲህ ተቃራኒ ካንድል ስቲክ እንደምታዩት ከዚህ በፊት ምን ብለናል? ተቃራኒ ካንድል ስቲክም እንደ ኦርደር ፍሎ ያገለግላል ብለናል። ይሄ ኤሪያ ምን ሆነልን ማለት ነው? ኦርደር ፍሎ ሆነልን ማለት። ኦርደር ፍሎ ስለሆነልን አሁን ባለበት ደረጃ እስቲል ይህንን ዞን እንኳ ብሬክ አድርጎ ከዚህ ጋር ቦዲ ክሎጀር ይህን ኤሪያ ፍሊፕ ያደረገ መስሎ ቢሰጠን እንኳን ወደ የት አንገባም ማለት ነው? ወደ ባይ አንገባም ማለት ነው። ምክንያቱም ይሄ ዞን ምንድነው? ኦርደር ፍሎ ነው ማለት ነው። ከዚህ በኋላ ኦርደር ፍሎ ነው። ከዚህ ላይ ኢንትሪ ይዘን ወደ ታች አብረን ወርደናል ማለት ነው። ከዚህ በኋላ ሌላ ኦርደር ፍሎ ለማግኘት ደግሞ ምን ማድረግ አለብን? አሁንም ደግሞ ቦስ መፈለግ አለብን ማለት ነው። ከግራ በኩል መጠን ምን እንፈልጋለን? ቦስ እንፈልጋለን ማለት ነው። ስለዚህ እዚህ ጋር ምን አድርጎልናል? ይህን የመጨረሻውን ቤሪ የመጨረሻውን ሎ ሰብሮልናል ማለት ነው። የመጨረሻውን ሎ ከሰበረልን ከዚህ በኋላ ኦርደር ፍሎ የሚሆነው ይህ ዞን ምንድን ነው ማለት ነው? ኦርደር ፍሎ ነው ማለት ነው። ይህ ኤሪያው ሙሉ ኦርደር ፍሎ ነው ማለት ነው። ስለዚህ ይህ ኤሪያው ኦርደር ፍሎ ከሆነ አሁን ብዙ ጊዜ እኛ ኢትዮጵያውያን ትሬደር የምናደርገው ነገር አንደኛ ምንድን ነው? እዚህ ጋር ፍሊፕ ሲያደርግልን ማርኬት ፍሊፕ ሲያደርግልን እንገባለን። ማርኬት ስትራክቸሩ ኦልሬዲ ቤሪሽ ነው። መግባት የነበረብን ቤሪሽ ሲሰጠን ብቻ ነው። እዚህ ጋር ፍሊፕ ስላደረገልን ወይም በቦዲ ስለገባ ብቻ እስከዚህ ድረስ ታርጌት አድርገን ወደታች እንገባለን። ግን ይህ ስህተት ነው። እንደምታዩት ነው። አሁን ባለበት ደረጃ ከላይ በኩል ምን አለ? አንሜቲጌት ኦርደር ፍሎ አለ። ይህ ኤሪያው ምንድን ነው? ይህ ኤሪያ ሜቲጌት አልተደረገም። ይህንን ኤሪያ ፍሊፕ አድርጎት ሲወርድ ወይም እዚህ ጋር ቦስ ሲሰራልን ሜቲጌት አልተደረገም ማለት ነው። እንደምታዩት ማርኬቱ ኤክስትሪምሊ ወርዷል ወደታች። አሁንም በቀጥታ ወረደና ደግሞ ይህንን ሜቲጌት ሳያደርግ ይህንን ኦርደር ፍሎ ሜቲጌት ሳያደርግ ምን ሰጠን? ከታች በኩል ደግሞ ሌላ ቦስ ሰራልን ማለት ነው። ከታች በኩል ሌላ ምን አገኘን? ቦስ ሰራልን ማለት ነው። እንደዚህ ይሄኛው ምንድን ነው? አንሜቲጌት ኦርደር ፍሎ ነው። ሜቲጌት አልተደረገም። አሁንም ባለበት ደረጃ አንሜቲጌት ኦርደር ፍሎ ካለ ስቲል እናንተ ጥንቃቄ ማድረግ አለባችሁ ማለት ነው። አሁን ባለበት ደረጃ ይሄው ስቲል ብሬክ አረገልን። ይህንን ኤሪያ ብሬክ ቦስ ሰርቶ ወደ ታች ቦስ ለመስራት ስቲል ማርኬቱ ደካማ ነው። ተመልሶ መጣና አንሜቲጌት የነበረውን ኦርደር ፍሎ ሜቲጌት አረገልን። አያችሁት? ኦርደር ፍሎ እንዴት እንትን እንደሚለው መጥቶ ተመልሶ ሄዶ ይኸው መጣና ማርኬት ሲወርድ መጣ ወረደ። ይኸው መጣ እዚህ ጋር ይሄ ኦርደር ፍሎ አረገልን። ይኸው መጣ ሜቲጌት አላረገውም። ይኸው ተመልሶ መጣና ይሄ ኦርደር ፍሎ መጥቶ ሜቲጌት አረገው ማለት ይሄንን ኤሪያ ኦርደር ፍሎ ሜቲጌት አረገው። አሁን ደግሞ መጥቶ ሌላ ቦስ ሰራልን ከዚህ ጋር ማለት ሌላ ቦስ ከሰራልን ከዚህ በኋላ የትኛው ነው ኦርደር ፍሎ የሚሆን? ከላይ ያለው ኦርደር ፍሎ ይሆናል ማለት ነው። እንደምታዩት ይህ ዞን እዚህ በኋላ ምን ሆነ? ኦርደር ፍሎ ሆነ ማለት ነው። ይህ ኤሪያ ኦርደር ፍሎ ሆነ። እዚህ በኋላ ኦርደር ፍሎ ስንል ደግሞ የትኛው ነው ኦርደር ፍሎ? ከተቃራኒ ካንድል ስቲኩ ያለውን ሙሉ ነው ይሄን ኦርደር ፍሎ የምንለው ማለት ነው። ከላይ በኩል ያለችዋን ወይም እቺ ከላይ በኩል ያለችዋን ተቃራኒ ካንድል ስቲኩ ብቻ ሳይሆን ሙሉ ነው ኦርደር ፍሎ የምንለው ማለት ነው።
አሁን ባለበት ደረጃ ኦርደር ፍሎ ከላይ አግኝተናል፣ ከታች ደግሞ ቦስ አግኝተናል። ስለዚህ የእኛ ስህተት ምንድን ነው? ትልቁ ስህተታችን ከዚህ ጋር ፍሊፕ ሲያደርግልን ሌሎቻችሁ አሁን ምንድን ነው የምታደርጉት? ከዚህ ጋር ፍሊፕ አደረገልን ብላችሁ ይኸው እዚህ ጋር መጣ ተቃራኒ ኤሪያ ፍሊፕ አረጋት በቦዲ ዘጋ ወደ ላይ ብላችሁ ትገባላችሁ ማለት ነው። ምን አለ ግን ከላይ በኩል ኦርደር ፍሎ አለ ማለት ነው። ስለዚህ ማርኬት ስትራክቸሩ ቤሪሽ ከሆነ እንደዚህ ኦርደር ፍሎ እየሰራ ይህንን ኦርደር ፍሎ ሜትጌት አድርጎ በቀጥታ ወደ ታች ሲሰጠን ወደ ታች ነው መሞከር ያለብን ማለት ነው። አሁን እዚህ ጋር ሌሎቻችሁ ምን አድርጋችኋል ማለት ነው? የባይ ኢንትሪ ሰጠን ብላችሁ እዚህ ጋር ባይ ገብታችሁ ፌል አድርጋችኋል ማለት ነው። ይኸው እዚህ ጋር መጣ የባይ ኢንትሪ ሰጠን ብላችሁ ትገባላችሁ። ይኸው ይህንን ኤሪያ ይሄ ታርጌታችሁ የሚደረገው እንኳን ስቲል እስከዚህ ድረስ ነው የነበር ማለት ነው። ይህን ኤሪያ መጥቶ አስወጥታችኋል። የምን ችግር ነው? የማርኬት ስትራክቸር አለመያዝ ችግር ማለት ነው። ስትራክቸሩን ብትይዙት በቀጥታ ወደ ታች ሲሰጣችሁ ነው እንጂ ወደ ላይ ሲሰጣችሁ አትገቡ ማለት ወደ ላይ ሲሰጣችሁ የምትገቡ መቼ ነው? ይህንን ዞን አጠቃላይ ኦርደሩን ብሬክ ሲያደርገው ማለት አሁን ኦርደር ፍሎ ሽፍት እየሰጠ ማርኬት ስትራክቸሩ ቤሪሽ ስለሆነ ማርኬት ስትራክቸሩ ቡሊሽ እስከሚሆን መጠበቅ አለባችሁ ማለት ነው። ይህንን ዞን ወደ ላይ ለማሰብ ምን ማድረግ ነበረባችሁ ማለት ነው? ከዚህ እስከ መግባት ይልቅ ጠብቃችሁ ይህንን ኤሪያ ወደ ላይ ሌላ ኦርደር እየሰራ ስለሄደ ይኸው እንደዚህ እየሰራላችሁ ከሄደ ወደ ላይ ተከትላችሁ አብራችሁ የማርኬቱን ኦርደር ፍሎ ተከትላችሁ ወደ ላይ መሄድ ትችሉ ነበር ማለት ነው። አሁን ባለበት ደረጃ እንደምታዩት ከዚህ በኋላ ደግሞ ሌላ ኦርደር ፍሎ ለማግኘት ወይም ሌላ ለመግቢያ ለማግኘት ምን ማድረግ አለብን? እዚህ ጋር ያው ማርኬቱ ቦስ ሰራልን ማለት ማርኬቱ ቦስ ሰራልንና ከዚህ በኋላ ሌላ ኦርደር ፍሎ ከላይ ሳይሆን ኦርደር ፍሎ ይሄ ኦርደር ፍሎ ሆነ ማለት ነው። እንደምታዩት ይሄ ኦርደር ፍሎ ሆኗል ማለት ይሄ ኦርደር ፍሎ ከሆነ እዚህ በኋላ ማርኬቱ ይሄ ኦርደር ፍሎ ነው። ያው ይሄን ኤራ ኦርደር ፍሎ ሜትጌት አድርጎ ወደ ታች አስገብቶናል ማለት ነው። ወደ ላይ ለማሰብ ግን ምንድነው ማድረግ ያለበት ማለት ማርኬቱ ኦልሬዲ ይህንን ኤሪያ ኦርደሩን ፍሊፕ ማድረግ አለበት ወደ ላይ ማለት ነው። ስለዚህ ማርኬት ላይ ኦርደር ፍሎ አንዴ አይዴንቲፋይ ስናደርግ በዚህ መንገድ ነው አይዴንቲፋይ ማድረግ የምንችለው። አሁን ባለበት ደረጃ ለምሳሌ እዚህ ጋር ኢንትሪ ለመግባት እዚህ ጋር ተከትለን አብረን ይህን ኦርደሩን ፍሎ ተከትለን አብረን ወደ ታች ለመውረድ ምን ማድረግ አለብን ካላችሁኝ ይኸው እዚህ ጋር ራሱ ፍሊፕ አደረገላችሁ ማለት ይህንን ፍሊፕ ሲያደርግላችሁ ይህንን ኤሪያ መጥቶ ሜትጌት ሲያደርገው እንደ ትሬድ ኢንሳይት ወይም እንደ ፕራይስ አክሽን ተከተላችሁ መውረድ ትችላለች ማለት ነው። እዚህ ጋር ኢንትሪ የሴል ኢንትሪ እንዴት አገኘን? እዚህ ጋር ይኸው ይህንን ኤሪያ ፍሊፕ አደረግልን ተከትለን ይሄ ራሱ ኤክስትሪ ውስጥ ያለ ኦርደር ፍሎ ነው። ተከትለን አብረን እንደዚህ መውረድ እንችላለን ማለት ለምንድን ነው እንደዚህ መውረድ የምንችለው? ከግራ በኩል ያለው ከግራ በኩል አንሜትጌት ኦርደር ፍሎ ነበረ መጥቶ ይህን ኦርደር ፍሎ ሜትጌት አደረገልን ማለት ይሄ ኦርደር ፍሎ አንሜትጌት ነበር። ኦርደር ፍሎ ሜትጌት አደረገው። ከዚህ ደግሞ ይህን ኤሪያ መጥቶ ፍሊፕ አደረገልን ተከትለን አብረን መውረድ እንችላለን። ስቲል ወደ ባይ ለማሰብ ግን ምን ማድረግ ነው ያለብን? ይህንን ሙሉውን ኦርደር ሌላ ኦርደር መስጠት አለበት ማለት ነው። አሁን ይህን ኤሪያ ስታርት ባደረግላችሁ እንደምታዩት እዚህ ጋር ይህንን ዞን እንደምታዩት ነው። ይኸው ይህን ኤሪያ እንደምታዩት አሁን ባለበት ደረጃ ይኸው አያችሁት፣ ሌላ ኦርደር ፍሎ ሽፍት ሰጠን ማለት ነው። ከዚህ በኋላ ይሄ ኦርደር ፍሎ ምን ሆነልን ማለት ነው? ይሄኛው ኦርደር ፍሎ ምናችን ነው? ይሄኛው ሌላኛው ኦርደር ፍሎአችን ነው ማለት ነው። እዚህ በኋላ ሌላኛው ኦርደር ፍሎአችን ነው። ከዚህ ሲመጣ ደግሞ ሌላ ኢንትሪ ወደ ባይ ኢንትሪ ያገኘን ማለት ነው። ኦርደር ፍሎውን በዚህ መንገድ ኤክስኤዩ ላይ አይዴንቲፋይ ማድረግ ትችላላችሁ።